ጤና ይስጥልን የተከበራችሁ የዜና ወጃችን ተከታታዮች፣ በመካከለኛው ምስራቅ እያየለ የመጣውን ፖለቲካዊና ወታደራዊ ጥረት አስመልክቶ ያዘጋጀነው የዜና ፕሮግራማችን ይመስላል። እስከ ፍጻሜ ድረስ አብራችሁን ቆዩ። የአሜሪካና የኢራን ፍጥጫ ከቀን ወደ ቀን እያደገ በመጣበት በዚህ ወሳኝ ወቅት በእስራኤልና በሊባኖሱ ታጣቂ ቡድን ሄዝቦላ መካከል ያለው ግጭት አሁን ላይ ወደ ከፋ ደረጃም ተሸጋግሯል። ይህ ሁኔታ ቀጠናውን ወደማያባራ ጦርነት እንዳያስገባው ከፍተኛ ስጋት የተፈጠረ ሲሆን የሁለቱ ኃይሎች ፍጥጫ የዓለም አቀፉን ማህበረሰብ ቀልብ ስቧል። በተለይም ሚያዝያ 4 ቀን የሊባኖሱ ሄዝቦላ በእስራኤል መከላከያ ሰራዊት ይዞታዎች ላይ 43 ተከታታይ ወታደራዊ ኦፕሬሽኖችን ማካሄዱን ይፋም አድርጓል። እነዚህ ጥቃቶች ተራ ትንኮሳዎች ሳይሆኑ እጅግ በተቀናጀና ስልታዊ በሆነ መንገድ የተፈጸሙ መሆናቸውን ወታደራዊ ታዛቢዎች እየተናገሩ ይገኛሉ። ቡድኑ እንዳስታወቀው ከሆነ አጥፍቶ ጠፊ ሰው አልባ አውሮፕላኖችን በመጠቀም በእስራኤል ቁጥጥር ስር በሚገኙ የጎላን ኮረብታዎች ላይ ያለን ስልታዊ የመገናኛ ማዕከል በትክክል መምታትም ተችሏል ብሏል። በተጨማሪም መርካቫ የተሰኘውን ለእስራኤል ጦር የጀርባ አጥንት የሆነው ዋና የጦር ታንክ በቀጥታ ኢላማ ውስጥ ገብቶም ወድሟል ሲል አመላክቷል። ከዚህም ባሻገር ሄዝቦላ በሰሜን እስራኤል በሚገኙ የኪሪያት ሽሞናና ናሃሪያ ከተሞች እንዲሁም በእስራኤል ወታደራዊ እዝ ማዕከላት ላይ በርካታ የሮኬትና የሚሳኤል ጥቃቶችን አዝንሟል። ቡድኑ ባወጣው ይፋዊ መግለጫ ይህ ወታደራዊ እርምጃ የተወሰደው እስራኤል በሊባኖስ ላይ ለምታደርገው ማቆሚያ የሌለው ትንኮሳ አጸፋዊ ምላሽ ለመስጠት መሆኑን ገልጿል። አክሎም ጠላት በወንጀል ድርጊቱ ሁሉን ድንበሮች አልፏል፣ በመሆኑም ጥቃታቸው እስካላበቃ ድረስ የኛም ማጸፋ ይቀጥላል በማለት ግጭቱ በቀላሉ እንደማይረግብ ጠንካራ መልእክትም አስተላልፈዋል። ይህ በእንዲህ እንዳለ ሄዝቦላ የሚያደርሰው ተደጋጋሚ ጥቃት በእስራኤል ጦር ላይ ተጨባጭ ጉዳቶችን ማድረስም ጀምሯል። ሚያዝያ 5 ማለዳ ላይ በተተኮሰ የሮኬት ጥቃት 2 የእስራኤል ልዩ ኃይል ወታደሮች ክፉኛ ቆስለው ለሕክምናም ተወስደዋል ተብሏል። ይህ ክስተት በተፈጠረ ማግስት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባልተጠበቀ ሁኔታ ድንበር አቋርጠው በደቡብ ሊባኖስ ድንገተኛ ጉብኝትም አድርገዋል። በመሆኑም ኔታንያሁ ለጦር ሰራዊቶቻቸው የሞራል ስንቅ ለመስጠት ባደረጉት በዚህ ንግግር እስራኤል በሊባኖስ ግዛት ውስጥ ከ8 እስከ 10 ኪሎ ሜትር ርቀት የሚሸፍን ከስጋት ነፃ የሆነ የጸጥታ ቀጠና በፍር ዘንድ ለማቋቋም እየሰራች መሆኗን በመግለጽም አስታውቋል። ይህ ስትራቴጂ ሄዝቦላ አጭር ርቀት ተምዘግዛጊ ሮኬቶችን እንዳይተኩስ ለማገድ ያለመ እንደሆነም ተገልጿል። ጠላቶቻችን እኛን ለማጥፋት መጥተው ነበር፣ አሁን ግን ህልውናቸውን ለማትረፍ ብቻ እየታገሉ ይገኛሉ። አሁን ላይ የመካከለኛው ምስራቅን የፖለቲካ መልክዓ ምድር በአዲስ መልክ እየቀየርነው ነው ሲሉ ኔታንያሁ የሀገራቸውን የበላይነትም አንጸባርቀዋል። ምንም እንኳን የጦር መሳሪያዎች ድምጽ በድንበሩ አካባቢ በከፍተኛ ሁኔታ ቢያስተጋግባም በሊባኖስ በኩል ያለው የውስጥ ፖለቲካ ግን ፍጹም የተለየ ገጽታም አለው ተብሏል። የሊባኖስ ጠቅላይ ሚኒስትር መንግስታቸው ጦርነቱን በድንበር ለመቋጨት ቆርጦ መነሳቱን አስታውቋል። ይህንንም ተከትሎ በሚያዝያ 5 በዋሽንግተን ዲሲ በእስራኤልና በሊባኖስ መካከል ታሪካዊ የተዘዋዋሪ ድርድር ሊጀመር መሆኑን ተጠቁሟል። ይሁን እንጂ በቤይሩት ጎዳናዎች ላይ ያለው ድባብ እጅግ ውጥረት የነገሰበት ነው ተብሏል። የሄዝቦላ ደጋፊዎችና የድርድሩ ተቃዋሚዎች አደባባይ በመውጣት መንግስትን በድክመት እየወቀሱ ይገኛል። ጠቅላይ ሚኒስትሩ ህዝቡን ለማረጋጋት ባደረጉት ስሜት ቀስቃሽ ንግግር እንደ ሀገር ወደ እርስ በርስ ጦርነት ዳግም ልንገባ እንችላለን፣ የጦርነትን አስከፊ ዋጋ እናውቀዋለን፣ አንድነታችንን ልንጠብቅ ይገባል በማለትም ተማጽነዋል። በሌላ በኩል የፖለቲካው ሽኩቻ እንደቀጠለ ሆኖ በመሬት ላይ ያለው ውጊያ እጅግ አሳሳቢ ደረጃ ላይም ደርሷል። በደቡብ ሊባኖሷ ቢንት ጂቤል ከተማ የእስራኤል ጦርና የሄዝቦላ ታጣቂዎች ከባድ የጎዳና ላይ ውጊያ እያካሄዱ ይገኛሉ። በተለይም የእስራኤል መከላከያ ሰራዊት በአካባቢው በሚገኝ አንድ ሆስፒታል ላይ ባደረገው ድንገተኛ ዘመቻ ከ20 በላይ ታጣቂዎችን መግደሉን አስታውቀዋል። እስራኤል ሄዝቦላን የሕክምና ተቋማትን ለወታደራዊ ዓላማ በመጠቀም ዓለም አቀፍ ሕግን ጥሷል ስትል ብትከስም ሄዝቦላ ግን እስካሁን በይፋ የሰጠው ምላሽም የለም። በተጨማሪም የእስራኤል ጦር አንድን ወታደሩን የገደለበትን የሄዝቦላ ታጣቂ በፍርስራሽ ውስጥ ተደብቆ አግኝቶ በቅርብ ርቀት ውጊያ መደምሰሱንም አረጋግጧል። ግጭቱ በየዕለቱ መልኩ እየተቀያየረ ሲሆን የዓለም አቀፉ ማህበረሰብ አይኖችም ወደ ዋሽንግተኑ የድርድር ጠረጴዛና ወደ ደቡብ ሊባኖስ የጦር ሜዳዎች አሁንም እየተጠባበቁ ይገኛሉ። ለዛሬ ያዝንላችሁ የዜና ትንታኔ ይሄ መስለም። አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልን። ውድ ተመልካቾቻችን ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳባችሁን ኮሜንት ላይ ጻፉልን። ስለተከታተላችሁን እናመሰግናለን።